ሩታና ፍቅር ሆነው ያብርሽ ተጫወቱበት። ጉድ ደግ አደረጋችሁት። አንዴ ሁለቴ ሶስቴ እንትን ማይል ሰው እንደዛ ይሻላል ማለት ነው። ማለትም እስከዛሬ ድረስ እሱ አሁን ያኔ ፍቅር ፈልጋው እንደመጣች ከአብርሽ ጎን እንደሆነች ምናምን ነው እንትን የሚለው። ግን ሩታ ነው የላከቻት። ሁለተኛ ደግሞ ፍቅር ያኔ የሩታ እንዲያፈቅርና እሱ አሁን ብዙ ከንትን ካለቻት በኋላ ሄርሜላ እንደዚህ ናት ምናምን እያለች የባሰ ድብደባው ምን አመጣው? ለምንስ እንደዚህ አሁን ከፍቅር ጋር እንደዚህ እንትን ትላት? አሁን ነው እንደውም ጦርነቱ የተከፈተው አሁን ነው። ማለትም አብርሽ ያ በርግጥ ዋህ ነው የተባለ ነገር እንትን ይላል። ሁለተኛ ደግሞ ይህ እንትን ይላል በሰው መጥፎ ነገር ምናምን ለማድረስ አይሞክርም እንጂ ትልቅ እንትን ነው ይሄ ራሱ ማለት ነው። ይሄ ነገር ትልቅ በማይገባ እንትን ነው የገባችው ፍቅር ማለት ነው ሳይሆናት። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ ገባ በሉ እና አሁን ላይ እንግዲህ ፍቅር ትልቅ ችግር ላይ ነው የመጣችሁ። ችግር ትልቅ ያው አብርሽ አያደርገውም እንጂ ማለት ነው እንደ ሩታ አይደለም አያደርገውም እንጂ እንደውም አሁን በእንደዚህ አይነት አሁንም ወደ ሩታ ሳይሆን የተመለሰ ያለ ወደ ሄርሜላ እንዲመለስ ነው ያደረጉት ማለት ነው። ሄርሜላም ነካ ሁለቱም አውሬ አንድ ላይ ተቀላቅሎ የሁለት ሆኖ እንትን ያሏቸው ነበረ ማለት ነው። እሷ ብቻ ሆና ሩታን ደግሞ ሰው ናት ብላ ከቅቂጥዋን ሄደች ወይ ብዙ ሚስጥሯን አናግራት ይሆናል፣ ብዙ ሚስጥሯን አውርታት ይሆናል። እኛ አልገባንም እንጂ በቃ ከሄርሜላ ጋር ይሁን ከሄርሜላ ጋር እንትን ይበል። አብርሽ እኮ ሁለታቸውም እንትን ስለሚሉ ሁለታቸውም አልፈልግም ብለው ነው የተቀመጠ የነበረው እስካሁን ድረስ ማለት ነው። ግን በፍቅር በኩል ደግሞ ያለውን ነገር በሙሉ እንግዲህ ፍቅርን የሄርሜላ ምንድነው የሩታን ሁሉም ነገር ትነግራት ነበረ ማለት ነው። ሁሉም ነገር ድብደባው ምኑ ማለት ነው። እና አሁን ፍቅር አንጃ ብቻ እንደሌላ ሰው ቢሆን ፍቅር በጣም ማይሆን ውሳኔና ማይሆን እንትን ላይ ነው የገባችው። በነገራችን ላይ አብርሽ እዋህን ስለሆነ ሰው ላይ መጥፎ ነገር አያደርግም። እንደ ሩታ አይደለም። ሩታ ብትሆን አሁን ይሄ ነገር እንደዚህ ተደርጎብሻል ብትባል ትልቅ ቦታ ነው የምትደርሰው። አኪድ ፍቅር አብርሽ ምንም እንትን አይላትም፣ ምንም አያደርጋትም፣ ምንም ሊያደርጋትም አይችልም። ለምን ዋህ ስለሆነ በዚህ ሰሞን በተደረገበት ነገር ሁሉ እንኳን ያወቀ ባላወቀ ይቅርታ ብሎ ራሱ ይቅርታ ብሎ ያለፈ ሰው ነው። ስለዚህ ዛሬ ላይ ደግሞ እንደዚህ ነው በውሸት ነው ብለው ሲሉት ምን ያክል እንደተናደደ አይታችኋል። እኔ እንጃ ብቻ ምን እንደሚፈጠር ዞሮ እናያለን ማለት ነው። እና በጣም ይደብራል። ሩታ በእንደዚህ አይነት መልክ በቃ ወንድ ልጅ ፈለገሽ ነው መምጣት አንቺ ጋር፣ ካልፈለገሽ ደግሞ እንደዚህ አይነት ጋጦጥ ነገር ከዚህም በፊት ሰርተሽዋል፣ ከዚህም በፊት አድርገሽዋል። እንደዛ ነገር ማለትም ወደ አንቺ ለማምጣት ከታ በሽታ አድርገሽ ወደ ቤትሽ አስገብተሽ አስቀምጠሽው ራሱ መልሶ አንቺን ፈልጎ ቤትሽን ፈልግሻለሁ ወድሻለሁ ብሎ አልመጣም። ስለዚህ በጣም ከባድ ነገር ነው አሁንም እያደረግሽ ያለሽው። እዚህ ጋር ደግሞ የሰው እንትን ማለት ሰው ሊያይልሽ ብቻ ማልቀስ ማፊ ፋይዳ ጥሩ አይደለም። ማልቀሱ ራሱ ማለት ነው። ለምን አንድ አድርገሽዋል፣ አበላሽተሻል። የሷም ህይወት አበላሽተሻል። ያንቺ ህይወት ያቃናሽ፣ የሷም ህይወት ያበላሽሽ ነው። እና አሁን ላይ ደግሞ ምን ታይቷችሁ ነው ውሸት ነው ብላችሁ
እየመጣችሁ ምንስ አይታችሁ ነው? ምን ታይቷችሁ ነው? አርፋችሁ አትቀመጡም? አርፋችሁ እኮ ድራማውን መቀጠል ትችሉ ነበረ። እና የኛ ምስኪን ሄርሚ አሁንም ያው እኔ እንጃ አብርሽ በቃ በእንደዚህ አይነት እንደውም ደህና ነገር አገኘ። አሁን ላይ ሄርሚ እንድጠላው ለማድረግ ነው ምናምን ወይም እንዲጠላት ለማድረግ ነው። ሄርሚ አሁንም እሱ ቢጠላትም ወይም እሱ አልፈልግም ቢላትም አልፈልግሽም እንኳን ቢላትም ዞሮ ዞሮ እሱ እናንተ ለማናደድ ብሎ ወደ ሄርሚ ጋር ከሄደ ሄርሚ እንደምትቀበለው እወቁ። ሄርሚ ታፈቅረዋለች። እሱ እናንተ ደግሞ እሱ ምንድነው ሄርሜላ እንዲጠላ ነው ያደረጋችሁት አይደለም? መቼም አይጠላትም። ያው እናንተ እንትን ስላላችሁ እዚህ ጋር ደግሞ ፍቅር ብቻ ያኔ ሩታ በእርግጥ ናቃለን ፍቅረኛ ናት፣ የልጁ እናት ናት። ዞሮ ዞሮ ማይቀር ነገር ነው። የእሷን መውደድ እሷን እንትን ማለት ማይቀር ነገር ነው። ሩታ ደግሞ እኔ እንዲህ ይወደኛል፣ እኔ እንደዚህ ይለኛል መውደዱን ይቀራል እንዴ? የመጀመሪያ ሚስቱ ነሽ እኮ የልጁ እናት ነሽ እኮ። ግን አልፈሽ መቀመጥ ነበረብሽ። ወደ አልሆነ ችግር ውስጥ አሁን ልጅቷ ሌላ ሰው ቢሆን አብረሽ እንተማመንበታለን አኪድ እንደዚህ ነው እንትን ወደ መጥፎ ነገር አያስገባትም። ግን ሌላ ሰው ቢሆንስ ሌላ ሰው ቢሆን ምን ታደርጉ ነው? ወይስ ምን እንትን ነው? ለምን ከዛ ነገር ሩታና ኤፍሬም ከሰሩት ነገር የሰሩት ነገር እያወቀ ራሱ አብርሽ እንትን ብለዋል፣ አሳልፏቸዋል። እስካሁን ድረስ ከሚዲያ እናንተ ነው እንደዚህ ያደረጋችሁ ብሎ ወደ ሄርሜ ጋር አልሄደም። ግን እኔ በጣም ነው እንትን ያለኝ የገረመኝ። እሰይ ነው ያልኩት። ለምን ብትሉ አንድም የሰው ልጅ አንድም ሁለቴም እንትን አይልም አይማርም። አኪድ በብዙ ነገር በምትሰራው ነገር አኪድ እንትን ይላታል ብዬ አስባለሁ እኮ። ግን አሁን ያለው ሌላ ጊዜ የሆነ ነገር ስታወሪ እንትን ይልብሻል። አሁን ላይ እኮ ጭራሹም እንትን ብለሽዋል ብሎ እንደውም ሩታ ላይ ሳይሆን ያው ሩታ ላይ ያው የታወቀ ነው። ጀዛተ ደግሞ ፍቅር ጋ ነው እንግዲህ። ዞሮ ዞሮ እኛ ምን እንደሚፈጠር ና ያለን እንደዚህ አልኩ እኮ። ማለትም ከዚህ በፊት እንትን ያለ አሁን ማናቸውም አላስጠረጠሩም በሚገርማችሁ ነገር ማለት ነው። ግን አብዛኞቻቸውም ደግሞ የሁለታቸውም እንትን ለማቃናት ፍቅር ድራማ ልትሰራ ነው የመጣችሁ ሚን ነገር ነው እንትን ያለው እና የሷስ ህይወት ሌላ ቀንስ አሁን እዚህ ጋር እየሰርታለች እዚህ ጋር ከወንድ እየተለጠፈች እንደዚህ የነሱን ያበሸቀች ከዛ ነገ ተነገ ወዳ የሷስ ህይወት እንዴት ነው እንደዚህ ሊቻል? እንዴት ነው የምታደርገው? በእንደዚህ አይነት ደግሞ ማያፍሩም እኮ ያለቅሳሉ። ግን ደግ አደረጋችሁለት። ሰው አንዴ ሁለቴ እንትን ካለ በቃ ይማራል፣ በሰው እንትን ይማራል። ይሄ ገንፎ መቼም አይማርም፣ መቼም አይማርም። ስለዚህ ከወይ ከቤተሰቡ አልሆነ ወይ ከሚስቶቹ አልሆነ። በጣም ነው ያናደደኝም እንትን ያለኝ። ግን በጣም ተበሳጭተዋል። እኔ እንጃ ፍቅር ምን እንደሚያደርጋት አላውቅም። ካሁን ወዲህ ብለዋል እኮ ያኔ ወደ ሩታ ጋር አሁንም ቢሆን አይመለስም። ከተመለሰ እንደውም በንዴት ወደ ሄርሜላ ጋር ነው አሁንም ከተመለሰ ማለት ነው። ግን የቤተሰቡን እንትን ብሎ አስጠንቆሎ በዛ ላይ ደግሞ እህት እንደዛ የምትሆንለት እህቱ እንደዛ የሚሆንላት ወንድምዮ ቤተሰቡ በሙሉ እንደዛ አበላሽቶ በጣም ይከብዳል። ቪዲዮ ይመስል ነበረ። አሰላሙ አለይኩም። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ